ድሮስ ላልሞት ነበር እንደ ደንቆሮ ልጅ ትሞታለህ ይላል እና እኔ ከሞት እቀራለሁ ባናት ተዘግዘግ ሐቁን ነው እኮ ምነግርህ ልትታነቅ ትችላለህ አያገባኝም ይህ ከላይ የምትመለከቱት ወጣት እንግዲህ እጅግ መነጋገሪያ ሆኗል በተለያየ ሶሻል ሚዲያዎች ላይ እንግዲህ እየተሰራጨ ይገኛል ፎቶዎቹም እንደዚህ ይላሉ የያዛቸው ጽሁፎች ማለት ነው አርሰናል እንግዲህ ሪያል ማድሪድን ጥሎ ካለፈ እኔ ራቆቴን መስቀል አደባባይ ላይ ሮጣለሁ እያለ ይገኛል ይሄ ነገር እንዴት ነው ምን ትላላችሁ እናንተስ በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው በስመ አብ ወወልድ ወመንፈስ ቅዱስ አለው አሰግጥር ነው እንደዚህ አሮጎ ረግጦ የሚናገር ሰው የለም ፈሪ ነው ጠቅላላ ይንበጫበጫል እኔ አልንበጫበጭ ማንንም አልፈራ በሬ ድረስ ስናይፐር ደቅነ መምጣት ይችላል አረ ሳቁኝ ሰው አረ በእግዚአብሔር ሳቁኝ ወይ ጨለለ እሺ ተረጋጋ አንተ ከስሜት ተቀልቦ ምን አቀማጣው ሰከር ዋስ በኢየሱስ የአርሰናል ደጋፊዎች ጸሎት በኬንያ የሚገኙ የአርሰናል ደጋፊዎች ተራራ ላይ በመውጣት ክለባቸው አርሰናል ሪያል ማድሪድን እንዲያሸንፍ ጸሎት ሲያደርጉ ተስተውለዋል። እነዛ አይሆንም ማስያጅ ነው ብዬ ጉድ ተሰርቼ ነበር ልብስህን የታረከው እዛው አደረክ እዛው ጥየው መጣው ዋናው መስረት ነው ጥየው መጣው ለቀነቀው ላይ የሚያደርገውን ያሳጣው ምን አይነት ጎን ነው ምን አይነት ወራይ ትችላለህ የምር ትችላለህ የአርሰናል ደጋፊዎች ያበደ ነው ዛሬ ኳሱ ያበደ ነው ደከመ ለቀነቀው ደከመው ምን አይነት ኳስ ነው ዛሬ ይለያል የምር ይመራል ይለያል የምር ለቀነቀው ራስ ምን በልቶ ሊመጣው አረባካጁ አሴ ትለያላችሁ የምር ለቀነቀው ማንም እኔ የምፈራ ሰው አይደለም ጉራ አይደለም እኔ የተመሰከረልኝ ሰው ነኝ በአካባቢ ብትሄድ ያልመታውት ፖሊስ የለም ያልመታውት ሰው የለም መምህር ሁሉ መታለ መምህር እኔ መምህር ሌዘር ጃኬት ቀምቼ ይጃቃል ወይኔ ገባጎ ሁለተኛ ቅጣቱ ሲያገባ ታያለ እና ያስከተንማ ጎል ያስፈልገናል አገን ጎል አሁንም ተቆጠረ ታይቶኛል አሁንም ገብቷል አለ ማለት ተዘጋ ኦኬ ለማጫፋር ተዘጋ ኦዲጋር ራይስ ጎል ወይ ጉድ እስቲ በይ
Kamanga kamao vini junar viniyo kilama peyo tumbali kaveriyo ojela chaveriyo ala madid ala madid ማን ያሰማሽ? ወይ ጉድ! እንደምን አደረጋችሁ? ሀላ ማድሪድ የሚባል ነገር የለም። ኖ ሞር ሀላ ማድሪድ ሀላ አርሰናል ማነገ This is Arsenal. ገና ያው እንዴት እናኮረፉ ጀግኖች ራይስ በሰማ ወይኔ ኦፍሳይድ ነው ኦፍሳይድ ነው ኦፍሳይድ ነው እንደተደረገ जीतेंगे ወይ እናሸንፋለን या हम मर जाएंगे ወይ ሙተን እንቀራለን እዚህ लेकिन इस रास्ता है ግን ሌላ ሶስተኛ መንገድ አለ हम यहां से वापस नहीं जाएंगे ሳንጓጋ ከዚህ ግን ተመልሰን አንሄድም और किसका डर है तुम्हें ማን ነው የምትፈሩት सिपाहियों का እነዛን የተወሰኑ የፋርሲ ወታደሮችን हाथ कटवा दिए ሳካ አማኑ ታናሪ ሰላም ተብለና ሳካ ተቆርጦ አይደለም አቲ ተቆርጦ አይደለም You look like player. Wala. የበከተ ዳኝነት ያሰልጣኙ ደንዝና እንዳለው ነው። እኔ በእኔ የሌለብኝን ተሳዳቢ እያደረገኝ ነው። አሁን ደግሞ እንደለመዳችሁት እያጨበጨባችሁ ሊቨርፑል ልታስገቡ ነው አይደል? ጋርዶፎን ወር ብርቃችሁ አይደለም። ቫምፐርሲን ያሳልፋችኋል ቆማችሁ እያጨበጨባችሁ። አሁን ደግሞ ሳላን ታሳልፉታላችሁ። አይለፍላችሁ ብሎ ፈጥሯችሁ ጠዋት ተነሳሁና ከውዬዎች ጋር መጣ ነው ታማሚ ጸባሪ ከዛ ነገር ስፈልጋቸው ምን መጣልኝ ለካ ሳካ ለማድሪድ ጨዋታ ይመለሳል። ስለዚህ ውጤት ሊቀይር ይችላል። ፕራይም ሄነሪ እዚህ አርሰናል ቲም ላይ ያን ማድሪድ ፊንት ያበለው ፕራይም ሄነሪ ቢኖር አታሸንፉ። የት ነው የምንውለው? እሺ ነገ ሞያ ያለው አለ ሞያ። አርፋችሁ ተኙ። በቃ ሁላችንም አርፈን እንተኛ። ለሱ ፊት መስጠት ፊት እንዳሰለ እኔ አሁን ስረጭ ጻጋን ያለርኩስ ብዬ እንዲቆስተር ብዬ ነው እንዴ? ለምን ጌታ የኔ ነገር ታውቃለህ። አመሰግናለሁ ምንድን አላደርግም አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ ኦኬ ምክንያት አለ አንተ ምክንያት የራሴ ምክንያት አለ
ወደዛ ሌላ ውስጥ አንግባ። ለንገር ስንት አሰቃይተውኛል እንዴ ጥሎ አምጣለች ከትግራይ አስመጣው። እውነቴን ነው። እርጎና ወርቅ አማርኛ ነች ከኦሮሚያ አስመጣው። ሰሊጥ አይገኝም ብላ ሰሊጥ አምጣለች። እድሜ ላባዬ አንድ ኩንታል ሰሊጥ አስመጣው። እንደገና ይባስ ብላ ሰው የጊንጥ እንቁላል ያምረዋል። እሺ ከየት ላመጣ ነው? ዛሬ አርሰናሎች ክርስቲያኖ ሮናልዶ ነው ወደ ሜዳ የገቡት ያራዳ ልጆች ማለት ነው። በሚያስገርም ሁኔታ ከጨዋታው በፊት የቆሙ ኳሶችን አርሰናሎች መጠቀም እንዳለባቸው ሲወራ ነበር። እንደዚሁም ደግሞ ሪያል ማድሪዶች የቆሙ ኳሶችን እንዴት መከላከል እንዳለብን እናውቃለን እያሉ እነሱም ጋር ሲያወሩ ነበር። ነገር ግን ተግብረውት የተገኙት አርሰናሎች ናቸው። ክርስቲያኖ ሮናልዶ ፕራክቲስ የተሻለ ተጫዋች ያደርጋል ብሏል። ለመጀመሪያ ጊዜ ቅጣት ምት መጥቶ 2 ቅጣት ምቶችን በሚያስገርም ሁኔታ ያስገባውን ዴክላን ራይስን ተመልከት። ያራዳ ልጅ ማለት ሮቤርቶ ካርሎስ ሲመታት ገባ እንደው ገባ ብሎ ነበር የሚጠብሳት ኳሷን። እሷም ችግር የለም ሄዳ ትገባ ነበር። ይሄው ራይስም ዛሬ ደግሞታል ማለት ነው። አርሰናል በሚያስገርም ሁኔታ ቆንጆ ውጤት ይዞ ወደ በርናቦ ይሄዳል። ምን እንመለከታለን? ቀጣይ ሳምንትን በጉጉት እየጠበቅን ሼር ኮፕሊንክ እያደረጋችሁ ሐሳብ አስተያየታችሁን አስቀምጡልኝ። ይመቻችሁ። Yeah, thank you. ይኸው እግዚአብሔር ምስክሬ ነው። የት እሱ በድንጋይ መታኝ ነው የሚላሉ። በፍጹም እኔ በድንጋይ ሰው መትቻለሁ። በዚህ ነው በዚህ ጠንከር አድርጌ ጣ ሳረገው ተሽከርክሮ ሲል አንገቱን በጫማ ረገጥኩና ናታ ፈርት ብላ ለወስጄ እዚያ ኬር መንገድ እዚያ ቆሻሻው ልነግራቸው አልችልም። Declan, can you be great again? When the light shine brightest. Oh my God! Oh my days, Declan Rice! Declan fucking Rice! Oh my God, Declan! Oh my days! Whoa! Oh my God, Declan! There is no words. I have no words for you. Thank you. Thank you. Listen, forget the cheering. Forget it all. That is sensational. He has posted. That's a postage stamp. You don't say. አራንታ በቃ የልጅማ የልጅ ልታስረብሽ ነው እንዲያመጣው የልጅ ኳይ ስራ እኮ አልኩህ። እኔ አልፈልገውም። ምንድነው ተው፣ ምን ያደርግልሃል አንተ? እንዲህ ያዝኩ ሰው ነኝ። ጉራ አይደለም ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነኝ። ታምናለህ? የአካባቢው ሰው ቆርጦ ይላል። እኔ ግን ክላሽ እንደሚይዝ ነኝ። የፖሊስ ክላሽ 30 ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡን ይዤ ቁጭ ነው ማለት። በአፈሙዝ ነው ጀርባው ምንርልለት። ጀግና መሆን አለብህ። ዝም ብለህ ቡትቷ መፍራት የለብህም። እኔ እዚህ ከተማ 28 ሰው ገጥም ያውቃል። 28 እመንም አትመንም አንድ ጓደኛ ነው እሱ ተመቶ ወጥቷል። እና አትፍራ። ግን ያን ያህል መዳፈር ማያስፈልግ መዳፈር የለም። እንደውም ብዙ 1 2 3 ¡A la Madrid! ¡Argentina! 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 ¡Argentina!
ለምን ዋንጫ አትበላም? እኔም ቢቢዬ ነው። እሺ ጥያቄ ምልክት። እሺ ከረጋኛል ከረሙ ባዶሬ ከብሼ ለክብሩ ጃንጥላች ግንጀና ታንጄ ወያቺ ከመጣሽ ወይ ከቆረጠልች አልቀርም ለመቱ ኤለ ገብርኤል ሁሉ ገብርኤል ስለዛል ምንድን አላደርግም፣ አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ ብዙ ሰው አልሄድም። ነፍስን ሰባተኛ ሰማይ ልክልሃለሁ፣ አስክሬንን ወይ እዚህ ሀገር ይቃጠልልሃል ወይ ደግሞ የገበሬ ማሳ ላይ ይወድቅልሃል። አንተ አህያ አስረግጬ ነው የምነግርህ። እኔ ጋር የሚሳፈጥ ሰው ነፍስ ሰባተኛ ሰማይ ነው የምልከው። ምንም እንደዚህ ምናምን ስድድብ አልችልበት። የመጀመሪያውን ጎል ነገርኩ እኮ ኳሱ የተመታው ኤሊባቡር ላይ ነው። በወለጋ አድርጎ በጅማ ዞሮ ሐረር ላይ ቅሞ ድሬዳዋ ላይ ፈታ ብሎ ከዛ ሰሜን ላይ ሄዶ ዞሮ መጥቶ ማለት ነው። ዞሮ ካምቦሮ ጆሮ በቡታጅራም አልፏል። ምንድነው ወጣቱ ሻሸመኔ ላይ የአርሰናል ተጫዋቾች ትኩረታቸው ጨዋታው የቪዲና የባፔ ማለት ነው። A few moments later. የት ነው ምን ውሎሽ ነገር እግር ኳስ ጨዋታ ያው እንደምታውቁት አስገራሚ ምሽቶች አሉ። እነዚህ ምሽቶች አብዛኛውን ጊዜ የማይደገሙ ምሽቶች ሊሆኑ ይችላሉ። እንደምታዩት ከጀርባ እንደ ጃኪቭ ኪዮር አይነት ተጫዋች ዴክለን ራይስ በነበረው ፐርፎርማንስ ተገርሞ ጭንቅላቱን እስኪይዝ ድረስ ሚኬል አርቴታ ነገሮችን ማመን አቅቶት በተለይ ሁለተኛውን ጎል ዴክለን ራይስ ሲያስቆጥር የነበረውን ስሜት አይነት ማለት ነው። ይሄ በእግር ኳስ የተሰራበትና እያደገ የሚመጣ በተለይም ደግሞ ፈረንጆቹ የሚሉት የሪሄርሳል ትሬኒንጎች የሚያመጣው ውጤት ነው። አርሰናል በአውሮፓ ቻምፒየንስ ሊግ በሊቨርፑል ስንብት ማግስት አሰልጣኝ አርነ ስሎት የተናገሩት ነገር ነው ትናንትና ነው አእምሮዬ ላይ ያመጣው። አርሰናል በቻምፒየንስ ሊጉ ጥሩ ሊጓዝ ይችላል፣ ሊሄድ ይችላል የሚል አስተያየት ሰጥተው ነበር። ብዙዎች ያው አርሰናል አብዛኛውን ጊዜ ይሄ ቀድሞ የሚወጣ ይሄ ቀድሞ እጁን የሚሰጥ አይነት ቡድን ስለነበረ ከዛ አስተሳሰብ ጋር ያው ስላልተራራቁ የትናንትናው አይነት ምሽት አርሰናል ያሳልፋል የሚል ግምት አልነበረም። ነገር ግን ማድሪድ ከነበረው በተለይ ማድሪድ እያሳለፋቸው ካሉት ያለፉት 4 እና 5 ወራት የፓሲንግ ሲኩዌንስ ችግር፣ የኳስ ቅብብል ቅደም ተከተል ችግሮች ወይም ደግሞ ክትትላዊ የሆኑ የጨዋታ መናበብ እድገቶቹን በተለይም ከሽግግሮች ከኋላ ከመጀመር የመጨረሻ የአደገኛውን ዞን የማጥቃት ፍላጎት የመጨረሻውን የማጥቃት እንቅስቃሴ ጥራት ከመጨመር ጋር ከእርጋታ ጋር ከኮምፖዠር ጋር አሁን በነ ኪሊያን ምባፔ ደረጃ በትናንትናው ምሽት ጨዋታ እንደዛ አይነት በጣም ክሊር ከት ቻንሶችን በዛ አይነት መንገድ የመጨረስ አቅም መፍጠር የለባቸው። ኳሱን ሲስተው ምባፔ አምሮና እግሩ ገና አልተገናኙም ነበርና ያ ሁሉ ነገር እንግዲህ የማድሪድን አጠቃላይ ትናንትናው ምሽት ውጤት እንደዛ እንዲሆን አድርጎታል ብዬ አስባለሁ። ትናንት አርሰናል ዶሚኔት ነው ያደረገው። በጣም የሚገርማችሁ አንድ ቁጥር ብነግራችሁ በፈርስት ፌዝ የሚታፈነው በፈርስት ፌዝ እንቅስቃሴ የሚታፈነውን የአርሰናልን እንቅስቃሴ ቁጥርና በፈርስት ፌዝ የሚታፈነውን የሪያል ማድሪድን ቁጥር ብነግራችሁ በልዩነት 17 አሃዝ ልዩነት አለው። ሪያል ማድሪድ ትናንትና ወደ 27 የሚጠጉ የመጀመሪያ ኳስ ንክኪዎች እንቅስቃሴ ላይ ታፍኗል። 27 የሚጠጉ አርሰናል ትናንት 10 እንቅስቃሴዎች ላይ ብቻ ነው የታፈነው። 10 እንቅስቃሴዎች ላይ ብቻ ነው የታፈነው። ይሄም ከ10 ውስጥ ወደ 6 የሚጠጉት እንቅስቃሴዎች ብቻ ናቸው ያስቸገሩት እንጂ 4ቱን ሪፕሮሰስ አድርጎ እንደገና ተመልሶ ወደ የሚፈልገው ሁለተኛ ፌዝ ኦፍ ትራንዚሽን ለመሄድ ሞክሯል።
ሪያል ማድሪድ ግን የመጀመሪያ የጨዋታ እንቅስቃሴዎቹና ሁለተኛ ሽግግሮቹ የሰከንድ ፌዝ እና ሰርድ ፌዝ አታክ የሚባሉት እንቅስቃሴዎች ላይ ለመምጣትና የመጨረሻ ፋይናል ፔኔትሬሽኖችን ለማድረግ ተቸግሮ ነበር። እንዳውም በዚህኛው ዘመን ክሬቲንግ ዳት ጎልደን ቦክስ ነው የሚለው ማለት ወርቃማውን የማጥቂያ ሳጥን ፍጠር ነው የሚለውና ወርቃማ የማጥቂያ ሳጥን ለመፍጠር ሪያል ማድሪድ የታቀደ እንቅስቃሴ እንኳን ማድረግ አልቻለም። አይደለም የታቀደ እንቅስቃሴ ለማድረግ ወደዛ እንቅስቃሴ እንኳን ለመምጣት የሚያስችሉ ይሄ ኢንሳይስ የሚያደርጉ ትናንት እንዳልኩት ይሄ የሚቀሰቅሱ አይነት ንክኪዎችን እያደረገ ለመሄድ እንኳን ትግስቱም ጥራቱም አልነበረውም በሪያል ማድሪድ አማካይ ክፍልና አርሰናል ዶሚኔት ነው ያደረገው። ትናንትና ዶሚናንት ፐርፎርማንስ ነው ለሪያል ማድሪድ እንደ ሂዩሚሊዬሽን ነው የምንወስደው ይሄን ምሽት ለአውሮፓ ቻምፒየንስ ሊግ ትልቅ ቡድን በዚህ አይነት ምላሽ አልባ የሆነ ምሽት ሲያሳልፍ ብልጫውን በደንብ የምንመለከትበትን ፒክቸር የሰጠን ይመስለኛል። እንዴት አያችሁት የትናንትናውን ጨዋታ? በነገራችን ላይ በመኳንንት በርሄ ፖድካስት ገብታችሁ ይህንን ፕሮግራም መከታተል ትችላላችሁ። ሰፋ አድርጌ የትናንትናው ጨዋታ አጠቃላይ ተመልክቼዋለሁ። እንድታዩት ከወዲሁ ጋብዛችኋለሁ።